ይሄንን ጉድ ስሙ ብቻ። ቦሌ ላይ ዶላር የሆነ አውሮፕላን እያዘነበ ነው አሉ። ከየት ይምጣ እንዴት ይምጣ አይታወቅም። ብቻ እንደዚህ በረከት የሚፈስባት ቦሌና ቦሌ ቡልቡላ ላይ፣ እኛ ደግሞ አዲስ አበባ ላይ በአፓርትመንትና በቤት ሽያጭ ታሪክ ታይቶም ተሰምቶም እማያቅ 60 ሺህ ካሬ ግቢ 5-6 መኪና እንደልባችሁ የምታቆሙበት፣ ልጆች በነፃነት የሚጫወቱበት፣ ሰርግ፣ ድግስ፣ ልደት ቢኖርባችሁ ደግሞ እዚህ 60 ሺህ ካሬ ላይ እንደፈለጋችሁ የምትንፈላሰሱበትን ቤቶች በ3 ሚሊዮን ብር ብቻ እየሸጥን ነው። ከዛ በተጨማሪ ደግሞ እንደምታዩት በወለል አንድ አባወራ ብቻ ነው የሚጨቃጨቃችሁ፣ ምናምን ጎረቤት የለም። በወለል አንድ አባወራ ብቻ ነው ያለው። ባለ 2 መኝታ 110 ካሬ ሙሉ ክፍያው 13 ሚሊዮን ብር ነው። ቅድመ ክፍያው 3 ሚሊዮን 900 ሺህ። ባለ 3 130 ካሬ ደግሞ ሙሉ ክፍያው 15 ሚሊዮን፣ ቅድመ ክፍያው 4 ሚሊዮን 900 ሺህ ነው። እነዚህ ቤቶች ከ3 እስከ 6 ወር ውስጥ ጥንቅቅ ብለው እጃችሁ ውስጥ ይገባሉ። በቀን 17 ቤት የሸጠ አፓርትመንት ግቢ ነው ቦሌ ላይ። እንደዚህ አይነት ግቢ በጭራሽ የለም። ሙሉ አዲስ አበባ ላይ እንደዚህ የለም። G+1 G+2 ለምትፈልጉ ደግሞ G+1 44 ሚሊዮን ብር ነው፣ 150 ካሬ ነው። G+2 ደግሞ 375 ካሬ ነው፣ እሱ ደግሞ 65 ሚሊዮን ብር ነው። ካርታቸው ተዘጋጅቷል። ይህንን የመሰለ ግቢ እንዳያመልጣችሁ አደራ። አይደገምም። ከ10 ቤቶች በኋላ ሽያጭ እንጨርሳለን። በ0953438910 እየደወላችሁ ይሄን የማይደገም እድል ተቀራመቱ። እንደዚህ ያልተሰማ መረጃ ደግሞ ከፈለጋችሁ ላይክ፣ ፎሎ፣ ሼር በጭራሽ እንዳትረሱ።